ሰላም ሰላም እንዴት ናችሁ? ዘነበ መገርሳ ቲዩብ ተከታታዮች እንግዲህ ዛሬም የተለዩ ሀሳቦችን ይዤ ለመምጣት ወድጃለሁ። በብዙ ጊዜ ላይ ወይንም ጥያቄዎች እየቀረቡልኝ ይገኛሉ። እሱም ምንድነው? ባለንብረቶች ወይንም ይሄንን ዶሜስቲክ ወርክ ስልጠና የሚሰጡ ተቋማቶች ላይ ያሉ ባለሀብቶች ወይንም ባለንብረቶች በዶሜስቲክ ወርክ ስልጠና ላይ ዘርፉ ላይ ልምዱ ያላቸው ወይንም ስራ ያላቸው ቢሆኑም ስራው ላይ የቆዩ ቢሆኑም ነገር ግን ሌሎች ውስጣዊ የሆኑ የቢሮ አደረጃጀትንም ሆነ የውሉትን አደረጃጀቶች ሳይረዱ ይቀሩና ለብዙ ወጪዎች የሚዳረጉበት እንዲሁም አቅሙ እያላቸው ገንዘቡ እያላቸው ችሎታው ወይ ደግሞ ያንን ነገር ስታብሊሽ ለማድረግ አቅም የፋይናንሻል አቅም እያላቸው እነዚህን ስራዎች ለመስራት ደግሞ ያልቻሉ ሰዎች አሉ። ለምንድነው? ትክክለኛ ባለሙያ ባለማግኘታቸው እንዲሁም በተጨማሪ ደግሞ ከትክክለኛ ሰው ጋር ባለመገናኘታቸው ምክንያት ሙሉ በሙሉ ስራዎችን አጠናቆ የሚሰራላቸው ሰዎች ባለማግኘታቸው ለትልቅ ኪሳራ እየተዳረጉ ይገኛሉ። ስራውን ከጀመሩት ወይ ደግሞ የዶሜስቲክ ወርክ ስልጠናን ለመክፈት ፕሮሰሱን ከጀመሩ በኋላ የቢሮ አደረጃጀቶች እና የቢሮ ስራዎችን በአጠቃላይ ሙሉ በሙሉ ሰርቶ የሚሰጣቸው ወይንም የሚያግዛቸው በሙያ ደረጃ ተደግፎ የሙያ ድጋፍን የሚሰጥ የማደራጀት ተግባርን የሚያከናውን ሰው ባለማግኘታቸው ስራዎቻቸውን ባለበት ኪሳራውን ተቀብሎት ባለበት ቦታ ያቆሙ ሰዎች እንዳሉ ከነገሩኝ በኋላ ይሄንን ጉዳይ ደግሞ ከፈታን በኋላና አሁን ሙሉ በሙሉ ስራውን ላውንች አድርጎ ፍቃድ ከተሰጠው በኋላ ወደ ስራ ከገባ በኋላ ያየሁትን ፊድባክ ስላየሁኝ ይሄን ያክል ለሰዎች መናገር ይሄን ያክል ለሰዎች የሙያዊ ድጋፍ መስጠት ከቻልኩኝ ሌሎች ብዙ በርካቶች አሉ እንዲህ ሙያዊ ድጋፍ ፈልገው ወደ ስልጠና ወደ ቢዝነስ ወይንም ወደ ስራውን ለመግባት ፈልገው አቅሙ ያላቸው ፍላጎቱ ያላቸው ነገር ግን ትክክለኛ አካሄዱንና መንገዱን ሳይረዱት በመቅረት ብቻ ስራውን ለማቆም የተገደዱ ሰዎች ይኖራሉ ብዬ ስላሰብ ይሄንን ቀንጨብጨብ ያለችዋን ሐሳብ ያለው። ስለዚህ በዚህ ቪዲዮ ላይ የምናወራው ስለ ዶሜስቲክ ወርክ ማሰልጠኛ ተቋም አደረጃጀት ነው። ዶሜስቲክ ወርክ ማሰልጠኛ ተቋም አደረጃጀት እናወራለን። በዚህ አደረጃጀት ውስጥ ያሉትን ምን ያስፈልጋል? ዶሜስቲክ ወርክ ማሰልጠኛ ተቋም አንድ ግለሰብ ማደራጀት ከፈለገ ምን ይጠይቀዋል? ምን ነገሮችን ማሟላት አለበት? ሂደቱ ቀላል ነው ወይ? ሂደቱ ከባድ ነው ወይ? የሚለውን ጉዳይ እናያለን። ከዚህ ሐሳብ ጀምራለሁ። ዶሜስቲክ ወርክ ማሰልጠኛ ተቋም አንድ ተቋም ነው ወይንም በስትራክቸር የተዋቀረ ተቋም ነው። በስራና ክህሎት ሚኒስቴር እንዲሁም ደግሞ በኦሮሚያ ስራና ክህሎት ቢሮ የሚመራ ተቋማቶች ናቸው። የየክልሉ የስራና ክህሎት ቢሮ የሚመራ ነው ማለት ነው። ስለዚህ ሁሉም ክልል የራሱ አለው። በዛው ሁሉም ክልል ተጠሪነቱ ለፌደራል ስራና ክህሎት ሚኒስቴር ነው። ክህሎት ቢሮዎችንም ይመራቸዋል ማለት ነው። ፓተንቱ ሰጥቷቸዋል፣ ፍቃዱ ሰጥቷቸዋል ወይንም ፍቃድ እስከ መስጠት እስከ ማደራጀት እንዲችሉ ሙሉ በሙሉ ለኦሮሚያም ሆነ ለአማራ ክልልም ለሌሎች ክልሎችም እንደዚህ አይነት ተቋማቶች ለመደራጀት ሲታሰብ እንዲያደራጁ ምን ማለት እንዴት ፍቃድ ሰጥቷቸዋል ማለት ነው። አዲስ አበባ በቢሮ ደረጃ ያሉት የአዲስ አበባ ስራና ክህሎት ቢሮ ይላል። የአዲስ አበባ ከተማ ስራና ክህሎት ቢሮ እሱም የአዲስ አበባ አካባቢዎችን ማንኛውንም የአዲስ አበባ ክፍለ ከተሞች ላይ ይሄንን ተቋም መክፈት የሚፈልግ ሰው በዚህ ልክ ሄዶ ማደራጀት ይችላል። እንዴት ይቻላል የሚለውን ሁሉንም ተቋም ላይ ማለት ለሁሉም አዲስ አበባ ላይም ኦሮሚያ ላይም አማራ ክልል ላይም ሌሎች ክልሎች ላይም እንዴት ነው መስፈርቱ ምንድነው የሚለውን ጉዳይ ለመንገር ስለሚያስቸግረኝ በዚህ አጭር ቪዲዮ ይሄንን ማስረዳት ስለሚያስቸግረኝ ነገር ግን ምን ላደርግ እወዳለሁ። አንድ ኦሮሚያ ላይ በአብዛኛው ጥያቄዎችን የመጡልኝ ያሉት ወደ ኦሮሚያ አካባቢ ለሚደራጁ ተቋማቶች ላይ ስለሆነ ኦሮሚያ አካባቢ ለሚደራጅ ተቋም ምን ያስፈልጋል? ምንድነው መስፈርቱ? እንዴት ነው የሚደራጀው? እስከ ስንት ሰው እንድናሰለጥን ይፈቅዱልናል የሚለውን ጉዳይ አስቀምጣለሁ። ከዛን አዲስ አበባ ላይ መክፈት የምትፈልጉ ግለሰቦች ካላችሁ አዲስ አበባ ላይ እንዳማክራችሁ እንዳደራጀላችሁ እና ሙያዊ ድጋፍ ሰጥቻችሁ በሙያው የታገዘ ስራዎችን እንድንሰራ ከፈለጋችሁ ቤት ከመከራየት ጀምሮ ስታንዳርዱን የጠበቀ ቤትን ከመከራየት ጀምሮ ያያችሁት ቤት ስታንዳርዱን ያሟላል አይሟላም የሚለውን በካሬ ከማየት ጀምሮ ያለውን ስራዎች በአጠቃላይ እቃ ከማሟላት ከማደራጀት ቦታ ከማስያዝ ኢንፍራስትራክቸሩን ከማሟላትና ሌሎች ነገሮችን ከማድረግ አንፃር ጀምሮ ያለውን ነገር
ኢንቨስትመንቱ ከእናንተ ከሆነ ሙያዊ ድጋፉ ደግሞ ከኛ ሆኖ እናግዛችኋለን ማለት ነው። ስለዚህ በታች ባስቀመጥኩላችሁ ስልክ ቁጥር ደውሉልኝ በማንኛውም ሰዓት ወይንም በቴሌግራም ቻናሌ አናግሩኝ። አለበለዚያ ደግሞ በሌላ አማራጭ ካላችሁ በፈለጋችሁት አማራጭ ታናግሩኝ። ሁልጊዜም ዝግጁ ነኝ ሙያዊ ድጋፍ ለመስጠት ማለት ነው። ስለዚህ ወደ ጉዳይ ሲመለስ አንድ ተቋም ሲደራጅ ኦርጋናይዜሽናል ስትራክቸር ይፈልጋል። ዶሜስቲክ ወርክ ትሬኒንግ ሴንተር ስናቋቁም ወይንም የዶሜስቲክ ወርክ ማሰልጠኛ ተቋምን ስታብሊሽ ስናደርግ ምን ይፈልጋል? የቅድሚያው ኦርጋናይዜሽናል ስትራክቸር ነው። ኦርጋናይዜሽናል ስትራክቸሩ ምንድነው? መዋቅር አለው። መዋቅሩን እናደራጃለን። መዋቅሩ ምንድነው መሆን ያለበት የሚለውን ስናደራጅ እንደ ምን ጠይቀው የፍቃድ መጠን የሰው ኃይላችንን በዛው ልክ ይበዛል ማለት ነው። ለዛ ነው መዋቅር ያልኩት። መዋቅሩ ወደ ስራው ስንገባ የሚመጣ ሲሆን ሁለተኛው ኤችአር ነው ወይንም ሂውማን ሪሶርስ የሰው ኃይል ነው ወይንም ደግሞ ሂውማን ካፒታል ይባላል። ሂውማን ካፒታል ነው ሁለተኛው። የሰው ኃይል ያስፈልገናል። የሰው ኃይል በሁለት እንከፍላለን። ድጋፍ ሰጪ የሰው ኃይልና እንዲሁም የስራውን በተግባር ወይ ደግሞ ስራውን በቀጥታ የሚሰሩ የተግባር ልምምድ የሚሰጡ ኦፕሬሽናል። ስለዚህ ሂውማን ሪሶርሳችን we can classified ሁለት ኦፊስ ላይ ሰፖርት የሚያደርጉ ላይክ ሴክሬታሪ፣ ፋይናንስ፣ ማኔጅመንት እና ሌሎችም ሴኩሪቲ ጨምሮ ስራው እንዲሳለጥ ስራው በተገቢ ሁኔታ እንዲሄድ የሚረዱን ግለሰቦች አሉ ወይንም ሰራተኞች አሉ። እነሱን ድጋፍ ሰጪ እንላቸዋለን። ነገር ግን አሰልጣኝ ብለን ደግሞ ኦፕሬሽናል የሆኑ ቀጥታ ትሬኒንግስ የምንላቸው ቀጥታ አሰልጣኝ ተብሎ የሚመደቡ ደግሞ አሉ። የሆቴል ኪችን ኦፕሬሽን አሰልጣኝ ወይንም ደግሞ ምግብ ዝግጅት አሰልጣኝ እና ሆቴል ኦፕሬሽን አሰልጣኝ። የሆቴል ኦፕሬሽን ማለትም ሌሎችን የሆቴል ስራዎችን የሚያሰለጥን አሰልጣኝ ይፈልጋል። ሌላው ደግሞ አካዳሚክ ዲን ወይንም ዳይሬክተር ይፈልጋል። አካዳሚክ ዲን ወይንም ዳይሬክተር ሲፈልግ እነዚህ ሶስቱም በሙያው ሪሌትድ በሆነ ሙያው በዛው ሙያ ማለት ነው ወይ በምግብ ዝግጅት ወይ በሆቴል ማኔጅመንት በሁለቱ ሙያ ላይ ትሬኒንግ የወሰደ እንዲሁም ከሌቭል 4 ድረስ ብቁ የሆነ ፕላስ ሲኦሲ ወይ ይሄ ሴንተር ኦፍ ኮምፒተንሲ ላይ የተረጋገጠለት ሰርቲፊኬት ማቅረብ የሚችል ሰው ከሆነ ይሆናል። ነገር ግን እንደየክልሉ ወይንም የየክልሉ የቼክ ሊስት ሁኔታ ስለሚወስን ስለሚገድብ በዛ በክልሉ ቼክ ሊስት መሰረት በመናይበት ሰዓት ምንድነው የምናየው? እያንዳንዱን ስልጠናዎች የሚሰጡ አካላቶች ወይንም እያንዳንዱን ትሬኒንግ ፕሮቫይድ የሚያደርጉ አሰልጣኞች በሙያው በመስኩ ብቁ የሆኑ መሆን መቻል አለባቸው። ብቃታቸው ደግሞ የሚረጋገጠው በክልሎች ከሆነ በክልሎቹ የሙያ ብቃት ምዘና ማረጋገጫ ተቋም ወይንም በሲኦሲ ሴንተር መረጋገጥ መቻል አለበት። አዲስ አበባ ከሆነ ደግሞ በአዲስ አበባ ከተማ ቴክኒክና ሙያ ወይንም በአዲስ አበባ ከተማ ማረጋገጫ ተቋም የተረጋገጠ መሆን መቻል አለበት ማለት ነው። ይሄንን ያሟላ ሰው ወይንም ይሄንን ያሟላ አሰልጣኝ ተብሎ ያሰለጥናል ማለት ነው። በተጨማሪ ቲኤም የሚል አለ ወይንም ትሬኒንግ ሜትሮሎጂ የሚባል ስልጠና አለ። ለአሰልጣኞች ብቻ የሚሰጥ የአሰልጣኞች ብቻ የሚሰጠው የስነ ዘዴ ነው። የማሰልጠን ስነ ዘዴ ልክ እንደ መምህራን ፔዳጎጂ እንደሚወስዱት ልክ እንደሱ አይነት ፕሮፌሽናል ዴቨሎፕመንት ነው። ሲፒዲ ልክ እንደ ሲፒዲ አይነት ኮንቲኒየስ ፕሮፌሽናል ዴቨሎፕመንት አይነት የሚመስል ነገር ግን ቲኤም ነው። ትሬኒንግ ሜቶዶሎጂ ነው፣ ሜትድ ነው፣ መንገድ ነው። ምክንያቱም ተቋሙ የሚያሰለጥነው ክህሎት ስለሆነ ክህሎቱን ደግሞ ክህሎት የሚባለውን ስልጠና ለመስጠት ሜትድ ነው፣ መንገድ ነው። እንዴት ማሰልጠን አለብን የሚለውን ካሪኩለም ከተቀረጸው ኦኤስ ላይ ካሪኩለም ድራይቭ ከማድረግ አንስቶ ከካሪኩለሙ የተነስቶ ያንን ሙጅል የሚያስፈልገው ሙጅሎችን ከማዘጋጀት ሴሽን ፕላን፣ ኤቪደንስ ፕላን፣ ዲሞንስትሬሽን ቼክሊስት ሌሎችም የሚያስፈልጉ እነ ትሬኒንግ ቲአርቢ ምንለው ትሬነር ሪከርድ ቡክ ዲሞንስትሬቲቭ የምናደርግባቸው ደግሞ ቼክሊስቶች ይኖሩናል። እነሱንም ማዘጋጀት የሚችል ሰው ፕላስ ፕሮግሬሲቭ ቻርት እነዚህ ነገሮችን ያዘጋጃ የጋይዘን ፍልስፍናን
እነዚህ ነገሮችን በአጠቃላይ ያወቀ መሆን አለበት ማለት ስለተባለ ወይንም ስለሆነ ቲኤም የወሰደ አሰልጣኝ ነው ማለት ሙሉ በሙሉ አሰልጣኝ ነው። ላይክ እንደ የማሰልጠን ፍቃድ በሉና ቁጠሩት። ቲኤም ይባላል። ትሬኒንግ ሜትሮሎጂ ይሄንን መውሰድ አለበት። ኤችአር ላይ እነዚህ ሁለቱ አካላቶችን ካሟላንላቸው በኋላ ሌላው ምንድነው የምናደርገው? ማቴሪያል ኤንድ ኢኩፕመንት። ማቴሪያልስ እና ኢኩፕመንቶች አሉ። ማቴሪያልስ ኤንድ ኢኩፕመንት ምንለው እቃዎች አሉ። እቃዎችም ደግሞ በተጨማሪ የምንጠቀምባቸው ፎር ትሬኒንግ ለምንጠቀምበት ሊሆን ይችላል። ለስልጠና ለመስጠት የምንጠቀምበት፣ ፎር ዲሞንስትሬሽን ለማሳየት የምንጠቀምበት ሊሆን ይችላል። ፐርሸብል ማቴሪያልስ ምንላቸው ደግሞ አሉ። ልክ የሚበላሽ ቶሎ የሚያልቁ የሚበላሹ አላቂ እቃዎች የሚባሉ እና አሚኒቲዎች አንዳንድ የምንጠቀምባቸው ፐርሸብል የሆኑት ነገሮችም ተካታች ናቸው ማለት ነው በዚህ ላይ። እነዚህ ነገሮችን በአጠቃላይ አንድ ላይ በመያዝ ነው ምን የምናደርገው? ሲኦሲ ማሰልጠኛ አይባልም ቶታሊ የዶሜስቲክ ወርክ ማሰልጠኛ ተቋም መክፈት የሚቻለው ማለት ነው። ዶሜስቲክ ወርክ ማሰልጠኛ ተቋም። ስለዚህ ከዛ በኋላ እናንተ ማንኛውንም ነገሮች ካደራጃችሁ በኋላ እነዚህን ነገሮችን ካላችሁ በኋላ ቤት ተከራይታችሁ የተከራያችሁት ቤት ስንት በስንት ነው እንዴት ነው የሚለውን ጉዳይ ካወቃችሁ በኋላ ቼክሊስት ትወስዳላችሁ። ይህ ቼክሊስት ለምሳሌ አሁን በኦሮሚያ ክልል ላይ የሚሰጠውን የሲኦሲ ማሰልጠኛ ወይንም የዶሜስቲክ ወርክ ማሰልጠኛ ተቋም የሚከፈትበት ቼክሊስት ነው። ራሳቸው ቅድሚያ ቼክ የሚደረግበት ነው ማለት ነው። በዚህ ቼክሊስት ላይ የተቀመጡ ዝርዝሮች አሉ ወይንም አስፈላጊ የሆኑ ነገሮች ተብሎ የተቀመጡ ዝርዝሮች ይኖራሉ። እነዚህ ዝርዝሮችን ማሟላት መቻል አለበት። ለምሳሌ ደሬ ሌንጂ ሌክቸር ሩም for a theory class ነው። for a theory class 30 በ1.2 ሲደመር 4 ነው እኩል ይሆናል 40 ሜትር ስኩዌር ነው። 40 ካሬ ነው የሚፈለገው። ሉክ ለሌክቸር ሩም 40 ካሬ ይፈለጋል። ሌክቸር ሩም 40 ካሬ። ከዛ በኋላ ለኪችን for kitchen የወጥቃት ካሬ ሜትር ዲግደማ ነው። የወጥቃት ካንስ ቢያንስ 20 ካሬ ሜትር መሙላት አለበት። ቢያንስ 20 ካሬ ሜትር የሞላ መሆን አለበት ኪችን ሲቋቋም ማለት ነው። ኪችን ለኪችን። ሶስተኛው ቤቢ ሩም ላይ የወጥቃት ካሬ ሜትር ኩዳላፍ ይላል። የወጥቃት ካሬ ሜትር ኩዳላፍ ቢያንስ 12 ካሬ ሜትር ስኩዌር መሆን አለበት። 12 ካሬ መሆን መቻል አለበት ነው። ቢያንስ 12 ካሬ መሆን መቻል አለበት። ሊቪንግ ሩም ወይንም ምን እንለዋለን እኛ? ሳሎን የምንለው በተለምዶ ሊቪንግ ሩም፣ አረቢያን መጅሊስ፣ ሶፋ፣ ሌሎችም ነገሮችን ስፍራ ቦታዎችን የሚሸፍንበት ሊቪንግ ሩም ይባላል። እሱ 30 ካሬ ሜትር ስኩዌር ነው። የወጥቃት ካሬ ሜትር ሶዶማ ይላል። ከቢያንስ 30 ካሬ ሜትር ስኩዌር መሸፈን መቻል አለበት ይላል። ሌላው ዳይኒንግ ሩም የወጥቃት ካሬ ሜትር ኩዳላማ። ዳይኒንግ ሩም ምንለው ይህ እኛ መስተንግዶ የምንሰጥበት ሰርቪስ ምንለው ኤፍኤንዲቢ ወይንም ፉድ ኤንድ ቤቨሬጅ ሰርቪስ ፕሮቫይድ የሚደረግበት ቦታ ዳይኒንግ ሩም ይባላል። 12 ካሬ ሜትር ይፈልጋል ቦታው። 12 ካሬ ሜትር ቢያንስ ይፈልጋል። ሌላው ቤድሩም ዊዝ ባዝሩም የአልጋ ክፍል ከመታጠፊያ ክፍል ጋር አካቶ መያዝ መቻል አለበት። እሱ ቢያንስ 16 ካሬ ሜትር ሻወርን ጨምሮ ማለት ነው። ሻወር ቤትን ጨምሮ ቢያንስ 16 ካሬ ሜትር መሆን መቻል አለበት። ሌላው አይረኒንግ ሩም የካውያ ክፍል፣ ካውያ መተኮስ፣ ልብስ ማጠፍ፣ እጃ መተኮስ፣ አባያ መተኮስ እነዚህ የምናሰለጥንበት ክፍል አይረኒንግ ሩም ይባላል። 10 ሜትር ስኩዌር ነው። 10 ካሬ መሆን አለበት። የወጥቃት ካሬ ሜትር ኩዳይ። ቀጥሎ ላውንደሪ ሩም ይላል። ላውንደሪ ሩም የወጥቃት ካሬ ሜትር ኩዳላ። ላውንደሪ ክፍል ይሄ ልብስ እጥበት የምናከናውንበት ክፍል፣ ልብስ የምናጥብበት ክፍል
ልብሶችን ለይተን ሌሎች በኬሚካል የምናጥበት ክፍሎች ላውንደሪ ሩም ነው። ላውንደሪ ሩም ላይ ቢያንስ 12 ካሬ ሜትር መሙላት መቻል አለበት ይላል። ዲን ኦፊስ ወይንም ዳይሬክተር ኦፊስ ዲን ኦፊስ ወይንም ዳይሬክተር ኦፊስ ይላል። ዲን ኦፊስ ላይ ቢያንስ 12 ካሬ ሜትር ስኩዌር የጥቃት ካሬ ሜትር ኩጠላ ይላል። ቢያንስ 12 ካሬ ሜትር ስኩዌር። ከዚያ በኋላ እነዚህ ክፍሎችን ስትባቸው አንድ ሳሎን ማነው ሌክቸር ሩም አለን፣ አንድ ኪችን 2 ቤቢ ሩም 3 ሊቪንግ ሩም 4 ዳይኒንግ ሩም 5 ቤድሩም 6 አይረኒንግ ሩም 7 ላውንደሪ 8 ዲን ኦፊስ 9 ክላስ ካላችሁ በስታንዳርዱ በተቀመጠው ካሬ ሜትር ስታንዳርድ መሰረት የተደራጀ 9 ክላስ ያስፈልጋል። 9 ሩም ካዘጋጃችሁ በኋላ ሌሎቹ የሚያስፈልጉት ነገሮች ደግሞ እንደ ማንዳቶሪ ካሬ ሜትር ያልተቀመጠላቸው ነገር ግን እንደ ግዴታ መኖር ያለባቸው ተብሎ የተቀመጡት ክፍሎች አሉ። ያ ምንድነው? አንድ ሽንት ቤቶች ናቸው። ሽንት ቤት ወይንም መጸዳጃ ክፍል ለፐብሊክ ዩዝ ለተማሪ ለሰራተኛ የሚጠቀሙበት የሽንት ቤቶች መኖር አለባቸው። ስንት ሽንት ቤት መኖር አለበት? ለተማሪ የሴት ተማሪ 1 ለወንድ ተማሪ 2 ለሰራተኛ የሴት ሰራተኛ 1 የወንድ ሰራተኛ 2 ስለዚህ አጠቃላይ 4 መጸዳጃ ቤት ያስፈልጋል ማለት ነው። አጠቃላይ 4 ቶይሌት ያስፈልጋል፣ መጸዳጃ ቤት ያስፈልጋል ማለት ነው። ስለዚህ እነዚህ ነገሮች ይሟላሉ። ከዛ በኋላ የአሰልጣኝ እና የሰልጣኝን ሽንት ቤት ወይንም መጸዳጃ ክፍል ከለያችሁ መጸዳጃ ቤት ከለያችሁ እሱ አንድ ስታንዳርድ ነው። በዛ ስታንዳርዱ ያልፋል። ሰረራ ቢሻኒ አመንሲሳ ከንቀው ይላል። የውሃ መስመር አስተማማኝ የሆነ የውሃ መስመር ያለው መሆን አለበት ነው። አስተማማኝ የሆነ የውሃ መስመር መኖር አለበት ማለት ምናልባት የተገጠመው የመደበኛው የውሃ መስመር አስተማማኝ ላይሆን እንኳን ከቻለ አስተማማኝ በሆነ መንገድ ሮቶ ሊኖራችሁ ይገባል ማለት ነው። በቂ ውሃ መያዝ የሚችሉ ሮቶዎችን ሊኖራችሁ ይገባል። ስልጠናው ስለሚፈልገው ማለት ስለሚጋብዘው የመብራት መስመር መብራቱ ቢቆራረጥ እንኳን ጄኔሬተር ሊኖራችሁ ይገባል ነው። ጄኔሬተር ያላችሁ መሆን አለባችሁ። መብራት እንኳን ቢጠፋ ጄኔሬተር አንስታችሁ የምታሰለጥኑ መሆን መቻል አለባችሁ ማለት ነው። በነገራችን ላይ አዲስ አበባ ነው እንጂ ኦሮሚያ ክልል ላይ እናንተ ያስተማራችኋቸው ወይንም እናንተ ያሰለጠናችኋቸው ሰልጣኞች በእናንተው ማሰልጠኛ እዛው በሰለጠኑበት ማሰልጠኛ እዛው በሰለጠኑበት እቃ ነው የሚመዘኑት። ምዘናውን ቀለል የሚያደርገው ያ ነው። በሚያውቁት እቃ ባህሪውን ሁኔታውን እንዴት እንደሚሰሩበት እንዴት ኦፕሬት እንደሚያደርጉት በሚያውቁት ማቴሪያልስ ስለሆነ የሚመዘኑት ያን ያክልም ከባድ የሆነባቸው ለስልጠናውም አስቸጋሪ አዳጋች የሆነባቸው ነገሮች የሉም። ያ ነው ጥሩ ነገሩ። አዲስ አበባ ላይ ግን የሆነ ቴክኒክና ሙያ ማሰልጠኛ ተቋም ወይንም አንድ የሆነ ዶሜስቲክ ኤክስ የሚባል ዶሜስቲክ ማሰልጠኛ ላይ የሰለጠነ ተማሪ ዋይ የሚባል ዶሜስቲክ ወርክ ማሰልጠኛ ተቋም ላይ ሄዶ ነው የሚመዘነው። እዛው በተማረበት ሙያ እዛው በተማረበት ስልጠና እዛው የሰለጠነውን ስልጠና ሙሉ በሙሉ ባላየበት ማቴሪያል ባልሰለጠነበት ማቴሪያል በማያቀው ማቴሪያል በማያቀው ቤት ሊተሟላ ሊሆን ይችላል ያልተሟላ ሊሆን ይችላል። እሱም በውስጥ አሰራር ይታወቃል። ልክ በዛ በሌላ ቦታ ላይ ደግሞ ሄዶ ይሰለጥናሉ ማለት ነው። ያ የራሳቸው አሰራር ነው። ቢስተካከል ባይነን ምናልባት በሰለጠኑበት ተቋም ላይ ቢመዘኑ ብዙ ጊዜ ስኬታማ የመሆኑ ወይንም ውጤታማ የመሆኑ ቻንስ ሰፊ ነው። ሁሉም ማሰልጠኛ ተቋማት ኳሊቲውን የጠበቀና ስታንዳርዱን ያሟላ ነገር ላያደርግ ይችላል። ስታንዳርዱን ባሟላ ነገር የሰለጠነ ሰልጣኝ ሌላ ቦታ ሄዶ ደግሞ የወረደ ስታንዳርድ ላይ ቢመዘን ምናልባት ከግባቱ ወይንም ከማቴሪያሉ ጉድለትና ከማቴሪያሉ የጥራት
እንትን የጥራት ማነስ ምክንያት ላይሳካለት ይችላል ማለት ነው። እዛው በሰለጠነበት ግን ቢሆን ባይሳካለት እንኳን ችግሮቹን በቀላሉ መፍታት ይችላሉ ማለት ነው። ሲሲቲቪ ሴኩሪቲ ካሜራ ማለት ነው። ሴኩሪቲ ካሜራ ኩታሌንጂ ፊ ወርክሾፕ ሁንደ ኬሰት ሶቺን ሁንደ ወራበሙ ቀባይላ ሶቺን ሁንድ ወራበሙ ሲሲቲቪ የሚያስፈልገው የስልጠና ማዕከላቶች ብቻ የስልጠና ክፍሎችን ብቻ ላይ ነው የምናስገባው ማለት ነው። የስልጠና ክፍሎችን ስንል ማሰልጠኛ ውስጥ ያሉት መጸዳጃ ቤቶቹ ላይ አይገጠምም፣ እንደ በህግ ደረጃም የተከለከሉ ናቸው። ከዛ ውጪ ቢሮ ምናምን ላይ ላይገጠም ይችላል። ስፔስ ላይ ከፈለገ ግቢ ውስጥ ባለቤቱ ለራስ ሴኩሪቲ ከፈለገ ይገጥማል እንጂ ግቢ ውስጥ ይገጠም የሚል ህግ የለውም። ስለዚህ ምንድነው የሚፈለገው? በማሰልጠኛ ተቋማት መኝታ ቤት ውስጥ፣ ሳሎን ውስጥ፣ ኪችን ውስጥ፣ ላውንደሪ ሩም ላይ፣ አይረኒንግ ሩም ላይ እነዚህ ማሰልጠኛ የምንላቸው ክፍሎች ውስጥ እነዚህ ክፍሎች ውስጥ ወደ 6 አካባቢ የሚደርሱ ክፍሎች ውስጥ ሴኩሪቲ ካሜራ ግዴታ ያስፈልጋል ማለት ነው። ሌላው የሚሟላው ነገር ምንድነው? ዳይሬክተር ወይንም ዳይሬክተር አበትቻ ይላል። የዳይሬክተር የተቋሙ ዳይሬክተር መሆን ያለበት ይላል ኦጉማወን ለንጂ ቴክኒካፍ ኦጉማን ኢትኬነሙ ኬሳ ቶኮ ጉለንታ አፍሪ ፊ ኢሳኦል ተኤቱ ከን መዳለሜ ከን ገሆሜ ተውቀባ ይላል። ከቴክኒክና ሙያ ስልጠና ከሚሰጡ ስልጠናዎች ውስጥ በአንዱ ቢያንስ በአንዱ እዚህ ግቢ ውስጥ ከሚሰጠው ስልጠና ወይንም ለዶሜስቲክ የሚሰጠው ስልጠና ሊሆን ይችላል። በአንዱ ቢያንስ ወይ በኪችን ወይ በሆቴል በአንዱ ሌቭል 4 ያለው ብቻ አይደለም ተመዝኖ በምዘና ብቁ የሆነ መሆን መቻል አለበት ነው። ብቁ የሆነ መሆን መቻል አለበት። ያኔ ዳይሬክተር ነው ብላችሁ መመደብ ትችላላችሁ ማለት ነው። አብዛኛው ተቋማቶች ላይ ፋይል አደራጅ ወይም የቢሮ ሁኔታን ለማደራጀት በሚሄድበት ሰዓት የሚገጥመኝ ዳይሬክተር ተብሎ የተቀመጠ ከሙያው ጋር ፍጹም የማይገናኝ ወይንም ደግሞ በምንም ሙያ ስልጠና ያልወሰደ ሰው ወይንም ደግሞ በማኔጅመንት እንዲሁም ሌሎችን ስልጠናዎች የወሰደ ነገር ግን ሲኦሲ ብቁ ያልሆነ ሰው ነው ዳይሬክተር እየሆነ የሚገኘው። ስለዚህ ቼክሊስቱ ምን ይላል፣ መስፈርቱ ምን ይላል የሚለውን ጉዳይ ማስተያየቱ ግድ ይላል ማለት ነው። እነዚህ ነገሮች ካያችሁ ዘንዳ የሌንጂሳን ሆቴል ኦፕሬሽን በተለይ ኦሮሚያ ላይ አሪፍ ነገሩ ምንድነው? ሌንጂሳን ሆቴል ኦፕሬሽን ሌንጂ ጉለንታ አፍሪፊ ኢሳኦል ከንተኤፊ መዳሊ ገውምሰ ኦጉማ ሆቴል ኦፕሬሽን ጉለንታ ቶኮፊ ጉለንታ ለማ ኢረቲ ከንገሆም የተውቀባ ይላል። ለሆቴል ኦፕሬሽን ለማለት በሆቴል ኦፕሬሽን የሰለጠነ ሰው ሌቭል 4 ያለው እና ሌቭል 1 እና ሌቭል 2 ሲኦሲ ብቁ የሆነ ሰው መሆን መቻል አለበት ቢያንስ ማለት ነው። 4 ካለው ጥሩ ነው። ነገር ግን 1 እና 2 ማሰልጠን አይችልም። በ1 እና በ2 ብቁ የሆነ ሰው ማሰልጠን አይችልም ማለት አይደለም ማለት ነው። ሌንጂሳ ኪችን ኦፕሬሽን ሌንጂ ጉለንታ አፍሪፊ ኢሳኦል ከንቴ መዳሊ ገውምሰ ኦጉማ ኪችን ኦፕሬሽን ጉለንታ ተኮፊ ጉለንታ ለማን ከንገሆም የተውቀባ ይላል። ስለዚህ የኪችን ኦፕሬሽን አሰልጣኝ ደግሞ ሌቭል 4 በኪችን ኦፕሬሽን ወይንም በሆቴል ኪችን ሱፐርቪዥን የሰለጠነ ብቁ የሆነ ብቃቱ ደግሞ በሌቭል 1 እና በሌቭል 2 የተረጋገጠ ብቁ የሆነ ሰው መሆን መቻል አለበት። ከዛው ማሰልጠን ይችላል። 4 ከሆነ አውራውት በኦሮሚያ ላይ ዶሜስቲክ ወርክ ማሰልጠኛ ለመክፈት ስታስቡ እነዚህ ነገሮች ማሟላት ስላለበት ነው። ሌላው ሌንጂሳ አፋን አረባ ቶክ የአረብኛ ቋንቋ አሰልጣኝ 1 ሌንጂሳ አፋን እንግሊፋ ቶክ የእንግሊዘኛ ቋንቋ አሰልጣኝ 1 ሆጀቴታ ቡልቺንሳ ጎቱ ጅራቹቃ የአስተዳደር ሰራተኞች ሙሉ በሙሉ መኖር አለባቸው። የአስተዳደር ቡልቺንሳ ይላል በኦሮምኛ። ስለዚህ እነዚህ መኖር አለባቸው ነው። እነዚህ ነገሮች ከተሟሉ አንድ ማሰልጠኛ መከፈት ይችላል ማለት ነው። ማሰልጠኛው ሲከፈት እነዚህ ነገሮችን ካሟላ በኋላ ከከፈተ
ትክክለኛ የሆነ ባለሙያ አማክረው በትክክለኛ መንገድ ከተከሄደና ከልምድ ይልቅ በሙያና በልምድ አብሮ የዳበረ ባለሙያ ሁኔታዎችን ካየላቸው ለማደራጀት ስራዎችን ከተሰራ ትክክለኛ ድካም ሳትደክሙ ትክክለኛ የሆነ የማደራጀት ሂደትን ልትጠቀሙ ትችላላችሁ። በትክክለኛው መንገድም ደግሞ ፍቃዳችሁን ልታገኙ ትችላላችሁ። ጊዜም ሳይባክን ኦፍ ኮርስ ይታወቃል። ጊዜው ዲማንዱ አለ፣ ፍላጎቱ አለ፣ ገበያው አለ፣ ስራው አለ። ስለዚህ ገበያው ባለበት ስራው ባለበት ሰዓት ላይ ኪሳራም ሳይገጥማችሁ ከገበያውም ሳትወጡ በትክክል በጊዜው መድረስ እንድትችሉ እነዚህ ነገሮች ቀድማችሁ ማሟላት መቻል አለባችሁ። ያንን ካደረጋችሁ ኦፍ ኮርስ ይሆናል። ካላደረገኝ ግን ትንሽ ዋጋ ላይ ያስከፍላችሁ ይችላል ማለት። ከረፈደ በኋላ ባለሙያ ብትጠሩ ለእናንተ ነው ትርፉ ወጪው የሚበዛባችሁ እንጂ ባለሙያው ችግር የለውም። ከስክራች ጀምሮ ማስተካከል ይችላል ማለት ነው። ከዛ በኋላ የምትገዙት እቃዎች ምን ናቸው ብላችሁ ግራ ለሚገባችሁ ሊስት አጠቃላይ ሊስቶችን እንዳለ ተዘርዝሮ ይገኛሉ። ሊስቶች እንዳለ ተዘርዝረዋል። እነዚህ ሊስቶች ተጠቅማችሁ እቃ መግዛት ትችላላችሁ ማለት ነው። ለምሳሌ ለኪችን ከሚያስፈልጉት እቃዎች ውስጥ ይላል ማንዳቶሪ እና ኢምፖርታንት በማለት ነው የከፈሏቸው። ግዴታና አስፈላጊ ነው የተባሉ ናቸው። ማንዳቶሪ 65% ኢቫሉዌሽን ሲመጡ ወይንም ሊገመግሟችሁ ፍቃድ ሊሰጧችሁ ሊገመግሟችሁ በሚመጡበት ሰዓት ላይ ማንዳቶሪ ከ65% በላይ መሄድ መቻል አለበት። ኢምፖርታንቱ እስከ 35% ድረስ መሄድ መቻል አለበት። ቶታል 40% ከመቶ ካልኩሌት ይደረግላችኋል ማለት ነው። ከመቶ የምታመጡት 85 እና ከዛ በላይ ካመጣችሁ ፍቃድ ይሰጣችኋል። ከ85 በታች ከሆነ ግን ካመጣችሁ እንደገና እንድታሟሉት ትገደዳላችሁ ማለት ነው። ማስፋፊያ ከሆነ ደግሞ ከ85 በላይ ግዴታ አሟልታችሁ እሱንም ማንዳቶሪ የሆኑ እቃዎች የግዴታ መኖር መቻል አለባቸው። ይሄ አሁን ያቀረብኩላችሁ ያለው በማንዳቶሪ ደረጃ የሚቀመጡት ለምሳሌ ይሄኛው ለ60 ሰልጣኝ ለማሰልጠን የሚሆን ፍቃድ ለመጠየቅ የምታደርጉትን ሂደት ነው። ስለዚህ 120 ፍቃድ ከፈለጋችሁ ደግሞ እነዛ 9 ክላስ ያልናቸው ውስጥ ስንት ክላስ እንቀንሳለን? ቤቢ ሩምን እንቀንስና የዲን ኦፊስን እንቀንሳለን፣ ስቶር እንቀንሳለን። ከዛ ውጪ 6 ክላሶች አሉ። 6ቱ ክላሶች ስንት መሆን አለባቸው? 12 መሆን አለባቸው። 120 ከሆነ 2 ኪችን፣ 2 ዳይኒንግ ሩም፣ 2 ቤድሩም፣ 2 አይረኒንግ ሩም፣ 2 ላውንደሪ እያለ እነዚህ አጠቃላይ 6ቱም 2 መሆን አለባቸው። 2 ስታደርጉት ምን ይሆንላችኋል? 120 ተማሪ እንድታሰለጥኑ ወይንም 120 ሰልጣኝ ተቀብላችሁ እንድታሰለጥኑ ፍቃድ ይሰጣችኋል ማለት ነው። 180 ሰልጣኝ እንድታሰለጥኑ ፍቃድ ከፈለጋችሁ ደግሞ እነዚህ 6ቱ ክፍሎች 3 መሆን አለባቸው። ያ ማለት ኪችን 3፣ ዳይኒንግ ሩም 3፣ ሊቪንግ ሩም 3፣ ቤድሩም 3። ኮመን የሆኑት ዲን ኦፊስ ወይንም ዳይሬክተር ኦፊስ፣ ቤቢ ሩም፣ ስቶር እና ሽንት ቤቶች እንደዛው ኮመን ናቸው። ከዛ ውጪ ክላሶቹ ሌክቸር ሩምም ኮመን ነው። አንድ ሌክቸር ሩም በቂ ነው። ሰፋ ያለ ሌክቸር ሩም ካለ በቂ ነው ማለት ነው። ከዛ ውጪ ሌሎቹ ዲሞንስትሬሽን ሩሞች ወይንም የስልጠና ክፍሎች ግን ምን መሆን አለባቸው? 3 መሆን አለባቸው። ለምን? ለ180 ሰልጣኝ ፍቃድ ለመውሰድ ከፈለጋችሁ ማስፋፊያም ትጠይቁ በዚህ ልክ ራሳችሁን አደራጁና ጠይቁ። 2 የሆኑ ሩሞችን ይዛችሁ 180 ብላችሁ አትጠይቁ። ምክንያቱም ስታንዳርዱን ይዘው ነው የሚመጡት። እነሱ ሲመጡ ቼክሊስት ይዘው ስታንዳርድ ይዘው ስለሚመጡባችሁ ስታንዳርዱ መሰረት ደግሞ ሲያዩት እናንተን ከኳሊቲ በታች ያደርጓችኋል ማለት ነው። ስለዚህ ከኳሊቲ በታች ከሚያደርጓችሁ ምን ታደርጋላችሁ? እነዚህ ነገሮች ቀድማችሁ ማሟላት መቻል አለባችሁ። እዚህ ላይ እቃዎቹ አስፈላጊ የሆኑ እቃዎችን በአጠቃላይ ዝርዝር ታገኛላችሁ። ይሄ ቼክሊስት ላይ እቃዎች አሉ። ለምሳሌ ብያችኋለሁ የኪችን ላይ ወርኪንግ ቴብል 2 ይላል። ወርኪንግ ቴብል ማለት መክተፊያ ምናምን ምንከታትፍበት ምናዘጋጅበት ሚዛን ፕላስ ምንሰራበት ማለት ነው። ሶ ወርኪንግ ቴብል
ይንለዋል። ስቶቭ አንድ ይላል። ፍሪጅ አንድ፣ ማይክሮ ኦቨን 1፣ ቶስተር አንድ፣ ቦይለር አንድ፣ ቦል 6፣ ቾፒንግ ቦርድ 10፣ ብረሽ 10፣ ካቢኔት አንድ፣ አፕሮን አንድ፣ ቦትል ኦፕነር አንድ፣ ኮፊ ሜከር አንድ፣ ክሎንደር አንድ። ልክ እንደዚህ እያለ በጣም በርካታ እቃዎችን ይዘረዝራል። እነዚህ የመጀመሪያ ገጽ ላይ ያሉት እቃዎች ማንዳቶሪ ይባላሉ። ማንዳቶሪዎች ግዴታ አንድ ከተባላችሁ ሁለት ግዙ። ለአንድ ኪችን ከሆነ አንድ የሚለው ላይ ሁለት። ለምሳሌ አሁን ትላልቅ እቃዎች ፍሪጅ አንድ ይላል አይደል? አንድ ግዙ፣ ችግር የለውም። ስቶቭ አንድ ይላል አይደል? አንድ ግዙ። ሌሎች እቃዎች ግን አለ ቀለል ያሉት አንድ ስትባሉ ሁለት እያደረጋችሁ፣ አምስት ስትባሉ 10 እያደረጋችሁ ብትገዙ ካሉት ኢምፖርታንት አስፈላጊ ናቸው ግን ግድ አይልም ግዴታ አይደለም የተባሉት ደግሞ አሉ፣ ነገር ግን ያስፈልጋሉ። ካን ኦፕነር አንድ፣ ኩኪስ ከተር አንድ፣ ኮተን ሺት አንድ፣ ካትለሪ አንድ፣ ዲፕ ፍራይንግ አንድ፣ ደስት ፓን ዊዝ ብራሽ ሁለት፣ ሃንድ ሚክሰር አንድ፣ ሃንድ ታውል 10፣ ኪችን ታንክ እያለ በርካታ እቃዎችን በምንድነው በኢምፖርታንት አስፈላጊ ናቸው ብሎ ይዘረዘራቸው አሉ። ከኪችን ሲወጣም ወደ ሌላ ክፍል ወደ ክሊኒንግ ይሄዳል። ኢምፖርታንት እና ማንዳቶሪ እያለ ወደ ዳይኒንግ ሩም ይሄዳል። ወደ መመገቢያ ክፍል ኢምፖርታንት እና ምንድነው ማንዳቶሪ እያለ አስቀምጦታል ማለት ነው። ባዝሩም ላይም የባዝሩምንም አስቀምጦታል፣ የቤድሩምንም አስቀምጦታል። ከዛን ላውንደሪ ላይ የሚያስፈልጉት ኢምፖርታንት እና ማንዳቶሪ የሆኑትንም ዘርዝሯቸዋል። ከዛ አይረኒንግ ሩም ላይ የሚያስፈልገውን በጣም ኢምፖርታንት የሆኑትና ማንዳቶሪ የሆኑትን ተዘርዝረዋል ማለት ነው። ከዛ ሊቪንግ ሩም ላይም ያሉትን ኢምፖርታንት እና ማንዳቶሪ የሚባሉትንም አስቀምጧል። ቤቢ ሩም ላይም ተመሳሳይ ኢምፖርታንት ማንዳቶሪ እያለ ያስቀምጣቸው እንትሮች አሉ፣ ሁኔታዎች አሉ ማለት ነው። ከዛን ፋይናሊ የገመገሙበትን ሁኔታ በዚህ መልክ የተቀመጠ ቅጽ አለ። እዚህ ቅጽ ላይ ምን ያደርጋሉ? ይሞሉታል ማለት ነው። እዚህ ቅጽ ላይ ይሞሉትና ምንድነው ለምሳሌ የሚለው ሃንቂነ ኡላጋሌ በርባቺሶ ፊ ማንዳቶሪ ኢረቲ ሙለተን ይልና ማንዳቶሪ የሚለው የእቃ ዝርዝር ላይ የታዩ ጉድለቶች ምን ናቸው? ጉድለቶቹ የታዩት እነዚህ ናቸው ብለው እዚህ ጋር ይዘረዝሯቸዋል ማለት ይጽፏቸዋል። ጉድለት የተባሉትን እዚህ ጋር ትልቅ ነጥብ ያስቀንስባቸዋል። ማንዳቶሪ ላይ ቢቻላችሁ ጉድለት ተብሎ እንዲያዝባችሁ እንዳትሞክሩ። በጣም ትልቅ ነጥብ ስላላችሁ 65% ያለው እሱ ስለሆነ ማለት ነው። ሃንቂኖተ ማንዳቶሪ ኢረቲ ሙለተን ይልና የታዩ ጉድለቶችን በዝርዝር ያስቀምጣል ማለት። ሃንቂኖተ ኢምፖርታንት ኢረቲ ሙለተን ኢምፖርታንት ተብሎ የተጠቀሱት ላይ የታዩ ጉድለቶች ይላል። የታዩ ጉድለቶች እነሱ ጋር 35% ላይ ነው የሚቆርጥባችሁ። ስለዚህ ብዙ ሰው እዚች ላይ ትንሽ ትኩረት አይሰጥም። በጣም ግን ኢምፖርታንት ያሉት ቀለል ያሉ ነገሮች ስለሆኑና በቀላል ከገበያ ማግኘት የምትችሉት ስለሆነ ነው። ማንዳቶሪ ደግሞ ግዴታ ከገበያ ማታገኙትም አለ፣ ከቤታችሁ ሁሉ የምታመጡት አለ፣ ከውጭ ሁሉ የምታስመጡት ነገር ሊሆን ይችላል። በጣም ደግሞ ትልቅ ብር አውጥታችሁ እስከ 80,000 አንድ እቃ ለምሳሌ ማቀውል ልንገራችሁ። አንድ የምንጣፍ የሚያሽ እየዞረ ሮል እያደረገ የሚያሽ አለ። ሮል እያደረገ የሚያሸው የምንጣፍ ማጠቢያ ማሽን እስከ ቅርብ ጊዜ እስከማቀው 85,000 ብር ነው አዲሱ። ልክ አሁን እሱን ያልገዙ ተቋማቶች አሉ፣ እሱን ያልገዙ ማሰልጠኛ ተቋማቶች አሉ። ከማንዳቶሪ ላይ እሱ ነጥብ ይቀነስባቸዋል ማለት ነው። ስለዚህ አብዛኛውን አሟልተው ከ65ቱ 5 እንኳን ነጥብ ቢወድቅባቸው ከዛ ከኢምፖርታንቱ ታካክሳላችሁ ማለት ነው። ከዛ ማንዳቶሪ 65% ነው፣ ኢምፖርታንት 35% ነው። አጠቃላይ ድምር 100% ይይዛል ማለት ነው። ፋይናሊ ያድኒ ገሬ መዳሊ ይላል። የግምገማውን የማሰልጠኛ ተቋሙ ላይ ለግምገማ የመጡ እንትኖች አሉ፣ አስተያየት የሚሰጡት ማለት ነው። ለግምገማ የመጡ ሰዎች አሉ። ስለዚህ ባለሙያዎች አሉ። እነዛ ለግምገማ የመጡ ባለሙያዎች ሐሳባቸውን እዚህ ጋር ይቀመጣል። ይሄን አላያችሁትም ብሎ የሚመጣ ሐሳብ ካለ ደግሞ የተቋሙ ዳይሬክተር ወይንም የተቋሙ ኃላፊ እዚህ ጋር ያስቀምጣል። መካበቆ ቦታ የሚል አለ። እነዚህ ነገሮች ሐሳብ መጨረሻ ላይ የሚሞሉ ነገሮች ናቸው።
ስለዚህ ኦጌይና ናኑራ ኤርገመን ይላል ከክልል የተላኩ ባለሙያዎች ፍርሚያቸውን አስቀምጠው አጽድቀውት ነው የሚሄዱት። እዛ ጋር ያሉት ደግሞ ሰራተኞችም ይፈርማሉ። ፋይናሊ ሲጨርሱት ይሄንን ፎርም ፈርመው ፐርሰንቱን ከመቶ ስንት ፐርሰንት አላችሁ የሚለውን ሰጥቷችሁ ነው የሚሄዱት። ይሄን ሰጥቷችሁ ሲሄዱ ከ85 በላይ ከሆናችሁ ማስፋፊያም ከጠየቃችሁ እድሳትም ከጠየቃችሁ በዚህ መስፈርት መሰረት ተመዝናችሁ ከ85% በላይ ከሆናችሁ በተለይ ማስፋፊያ ከ90 በላይ ከሆናችሁ እመኑ ሙሉ በሙሉ ማስፋፊያ ይሰጣችኋል። ከ60 ወደ 120 ከ120 ወደ 180 ይጠየቃችሁ ካላችሁ በእነዚህ በቼክ ሊስቱ መሰረት ማስፋፊያውን ያሟላችሁ ከሆነ ኦር የሚያስፈልገውን ነገር ያሟላችሁላችሁ ከሆነ ይሰጧችኋል ማለት ነው። ከዛ ውጪ ግን ያላሟላችሁ ፐርሰንቱ ትንሽ የሆነ ይሄን ግን እኮ ማሟላት ይችላል ምናምን ብትሉ ሁለተኛ ዙር ሲመጡ እንደገና እናንተ እንድትቆዩ አመት ቆይታችሁ እንድትሰሩ ነው የሚያደርጓችሁ። በቻላችሁት መጠን የሁለተኛ ዙር እስኪመጡ እንዳትጠብቋቸው። ሁለተኛ ዙር ላይ አሻሽለን እንጠራቸዋለን የሚል ነገር እንዳይኖር። ምክንያቱም የሁለተኛ ዙር ማለት የመጨረሻ ውሳኔ ነው። ሁለተኛ ዙር ላይ አንዲት ትንሽ ቅንጣት ያህል ጉድለት ካዩባችሁ እንደገና ከአመት በኋላ ይሏችኋል ወይንም የዛሬ አመት ነው መጥቶ እንደገና የሚያዩላችሁ ማለት ነው። ስለዚህ እዛ ጋር ጥንቃቄ ማድረግ ይኖርባችኋል። ፋይናሊ ያሉትን ነገሮች ስናወራ ዲቴል ያወራንባቸው ጉዳዮች ለአብዛኞቹ የሚጠቅምና የሚረዳ ነው። ወደዚህ ቢዝነስ ለመግባት ያሰባችሁ ሰዎች ካላችሁ ራሱ ይሄ ቢዝነስ ዝም ብለው በሞራል ኤከሌ ስለሰራ ኤከሌ ስለተሳካለት የኤከሌ ምን ማሰልጠኛ ከፍቶ መኪና ገዛ በሚል ስሜት ሳይሆን በትክክል አፎርድ ማድረግ መቻላችሁን እቃውን ማሟላት መቻላችሁን የቤት ክራዩን በስታንዳርዱ መሰረት ቤት መከራየት መቻላችሁን እና እናንተ ለዛ ሙያ ወይንም ለዛ ስራ መሰጠታችሁን ካወቃችሁ ግቡበት። አዎ ተሳክቶላችኋል። አብዛኞቹ ወደዚህ ቢዝነስ የገቡት ስኬታማ ሆነዋል፣ ውጤታማም ሆነዋል። ስለዚህ እናንተም ይሳካላችኋል፣ ልክ ነው። ነገር ግን ትክክለኛ ባልሆነ መንገድ ከምትሄዱ ይልቅ ትክክለኛ በሆነ መንገድ ከባለሙያ ጋር እየተመካከራችሁ ከባለሙያ ጋር እየተነጋገራችሁ ትክክለኛ በሆነ መንገድ ስራዎችን የምታስኬዱ ከሆነ ባለሙያው ባለው ልምድ ባለው የማደራጀት ብቃት እንዲሁም ደግሞ ባለው ሙያዊ ልምድ መሰረት ከቤት ኪራይ ጀምሮ እስከ መጨረሻው እስከ አደረጃጀቱ ድረስ አደረጃጀትን አክሎበት ደግሞ ፍቃድ ወስዳችሁ ወደ ስራ እስክትገቡበት ድረስ ያ ባለሙያ ሙሉ ድጋፍ ያደርጋል ማለት ነው። ስለዚህ በዚህ አይነት ልክ ውስጥ ብታልፉ ለባለሙያ ግፋ ቢል ብታወጡ ከ100,000 በላይ አታወጡ። ግፋ ቢል ነው እሱንም እንደየሰው ልዩነት የዋጋቸውም ልዩነት እንዲሁም ደግሞ የሚሰሩትን ስራ ልዩነት ስላለው ያንን ስራ የሚሰራላችሁ ትክክለኛ ሰው ካገኛችሁ ትክክለኛ ፕራይስ ይሰጣችኋል። ትክክለኛ ፕራይስ ደግሞ ለትክክለኛ ስራ በቂ ነው ማለት ነው። ስለዚህ በአንድ ጊዜ ፍቃድ ጠይቃችሁ በአንድ ጊዜ ፍቃድ ማግኘት ከፈለጋችሁ በዚህ ስልክ ደውሉልኝ። ጥሩ የሆነ የማደራጀት ብቃትና የማደራጀት ልምድ ባላቸው ባለሙያዎች የተሰባጠረ ስብስብ አለን። በዛ ስብስብ ሆነን እኛ መተን እናደራጃለን። የሚያስፈልገውን በአጠቃላይ እናንተ ታሟላላችሁ። እኛ ደግሞ የሚያስፈልጉትን የቢሮን ሆነ ለማሰልጠኛ ተቋም አስፈላጊ ናቸው የምንላቸውን ነገሮች በአጠቃላይ ከእቃ ግዢ አንስቶ እስከ ግባት ማሟላት ድረስ እንሰራላችኋለን። እቃዎችንም የት ይገባሉ፣ እንዴት ይደራጃሉ፣ እንዴት ይቀመጣሉ የሚለውንም እናዘጋጃለን። ቢሮውን ስራ አታስቡት። የቢሮ ስራ ሙሉ በሙሉ በእኛ ከቨር የሚደረግ ይሆናል። ያ በእኛ የሚደራጅላችሁ የቢሮ ስራ ይሆናል ማለት ነው። ስለዚህ አናግሩኝ በዚህ ስልክ ቁጥር ወይንም በቴሌግራም አሊያም ደግሞ በዋትስአፕ ብታናግሩኝ ሁልጊዜም ስልኬ ክፍት ነው። ዘነበ መገርሳ ነኝ፣ የሆቴል ሙያ አሰልጣኝና የማሰልጠኛ ተቋም አደራጅ። ቴንክ ዩ። መልካም ቀን።